ይሄ የ10 ዓመት ሕፃን ልጅ በፈጸመው ወንጀል ፍርድ ቤት ላይ ቀርቦ ጉዳዩ እንደ ሕፃን ልጅ ሳይሆን የታየው ልክ እንደ ትልቅ ሰው ታይቶ ከባድ ፍርድ ተላለፈበት። ምን አድርጎ ይሆን? ኖህ ማን ታይት ይባላል። በ2015 4 ዓመቱ ብቻ ነበር። በዛን ሰዓት ሰፈር ውስጥ ያየውን ድመትም ሆነ ውሻ ካገኘ አባሮ መደብደብ፣ መቀጥቀጥ የሱ ሥራ ነው። ሁሉ ነገሩ ሁሉ ክፋት የተሞላበት ነበር። አንድ ቀን የጎረቤታቸውን ድንክ ውሻ ሄዶ አንቆ ይገለውና ይዞት እናቱ ጋር ይመጣል። የሞተውን ውሻ ማለት ነው። ይዞ ይመጣና ማማ አየሽ፣ ይሄንን የጎረቤታችን ውሻ ነፍሱን ወደ ሰማይ ላኩት ይላታል። ይሄን የጎረቤታቸውን ድንክ ውሻ የገደለ ጊዜ ዕድሜው 6 ዓመት ነበር። ከዛ በኋላ ዕድሜው 7 እና 8 ዓመት ሲሆን በምናቡ የሳላቸው 5 ካራክተሮች አሉት። ዝም ብሎ የሚያናገራቸው ልክ እንዳሉ አይነት ስሜት አድርጎ ሲበላም ሲጠጣም መኝታ ክፍሉም ከመተኛቱ በፊት ከነዚህ 5 ካራክተሮች እያንዳንዳቸው ስም አላቸው። ሁል ጊዜ በማናገሩ የተነሳ እናትየው እነዚህ በምናብ ዓለም የሳላቸውን ካራክተሮች ስማቸውን ሁሉ አጥንታው ነበረ። በተጨማሪም ኖህ የኤሌክትሮኒክስ መጫወቶችን በጣም ይወድ ነበር። ቁርኝቱ በጣም ከባድ ነበረ። አንዳንድ ጊዜ የእንቅልፍ ሰዓቱ ሲደርስ ይህንን የኤሌክትሮኒክስ መጫወቻ ስትነጥቀው እንዲተኛ በጣም ከፍተኛ የሆነ ብስጭት፣ ዕቃ መስበር፣ መነጫነጭና ለመደባደብ ለመማታት እስኪደርስ ድረስ የሚያደርጋቸው ሪያክቶች ነበሩ። በዚህ የተነሳ አንዳንድ እንቅስቃሴዎች ለመቆጣጠር ብላ እናትየው ቤት ውስጥ በሁሉም ማዕዘኖች ካሜራ ማድረግ ተገዳ ነበር። ዘወትር እንደምታደርገው የእንቅልፍ ሰዓቱ ሲደርስ መጫወቻዎቹን ትነጥቀውና በግድ ታስተኛዋለች። እሷም ትተኛለች። እኩለ ሌሊት ላይ ግን ቤት ውስጥ እሳት ተነስቶ ይነሳሉ። ደግነቱ እሳቱ ገና በጅምሩ ስለሆነ መቆጣጠር ችለው ነበር። ከዛ በኋላ ግን የዚህን የእሳት መንስኤ በካሜራ ሲፈልጉ ኖህ ነበረ ሌሊት ተነስቶ የለኮሰው። የልጁ ችግር እየተባባሰ ስለመጣ እናት የሕክምና ቦታ ትወስደዋለች። የሕክምና ቦታም ልጁ የስነ አእምሮ ችግር እንዳለበትና ከዚህ ችግሩ እንዲያገግም ከተፈለገ ማንኛውንም አይነት የኤሌክትሮኒክስ መጫወቻ እንዲከለከልና በእጁ እንዳይዝ መደረግ አለበት። ይሄ ነገር ከባድ ውሳኔ ነበር ለእናት። የስነ አእምሮ ሕክምናውን ሲከታተል ቆይቶ 2022 ላይ ይሄ ሕፃን 10 ዓመት ይሞላዋል። አንድ ቀን ጠዋት ቁርስ እንዲበላ ትቀሰቅሰውና ቁርስ እየበላ ማማ አንድ ነገር እንድትገዢልኝ እፈልጋለሁ ይላታል። የፈለገው ይሄ የምታዩት ቪአር ወይንም ቨርቹዋል ሪያሊቲ የሚባለውን የጌም መነጽር ይፈልጋል። እናትየው ግን ሲያምርህ ይቀራል ዝም ብለህ ብላ ነበር መልሷ። ከዛ በኋላ እናት ቁርስ የበላሉበትን ሳህን እያጠበች ይሄድና የቤት ውስጥ ራሳቸው ሽጉጥ አለ፣ ያለበትን ቦታ ያውቃል። ያንን ይዞ ይመጣና እናቱን ከኋላ ይጠራታል። ዞር ብላ ስታየው ይተኩስባታል። የተኮሳት ጥይት የእናትየውን የግራ አይን በስቶ በኋላ በኩል ጭንቅላቷንም ቀዶ ይወጣል። እናት ትወድቃለች። በዚህ ሰዓት የእሷን የእጅ ስልክ አንስቶ አማዞን ላይ ይሄ አሁን ያልኳችሁን ቪአር ቨርቹዋል ሪያሊቲ መነጽር ያዛል። ከዛ ስልኩን ጥሎ አንደኛ ፎቅ እህቱ ጋር ሄድና ታላቅ እህቱን እናትሽ ምን እንደሆነች አላቅም መሬት ላይ ወድቃለች ነያት ብሎ እሱ ክፍሉ ገብቶ ምንም እንዳልተፈጠረ ቁጭ ይላል። እህትየው ይህን ነገር ስታይ ቤቱን ከፍታ ወጥታ ሜዳ ለሜዳ ትጮህ ጀመር። ፖሊስም ቦታው ላይ መጣ። ከዛ በኋላ ይህንን ከባድ ነገር የፈጸመው ማን እንደሆነ ካሜራውን ወደኋላ አድርገው ሲያዩ በሚያሳዝን ሁኔታ ይሄ የተረገመ ልበለው ይሄ ልጅ ነው፣ ራሱ ነው። ከዛ ፖሊሶች ወስደው ያስሩታል። የታሰረበት ቦታ ላይ ሆኖ ግን የሚገርመው ነገር አማዞን ላይ የአዘዝኩት ቨርቹዋል ሪያሊቲ መነጽር ነበረኝ፣ መድረሱን ቼክ ታደርጉልኛላችሁ ይላቸው ነበር። ፍርድ ቤት ላይም ቀርቦ ጉዳዩ ይታይ ጀመረ። በዊስኮንሰን ስቴት ማንኛውም እንደዚህ አይነት ከባድ ወንጀል ነፍስ ማጥፋትን ጨምሮ የፈጸመ ማንኛውም ሰው የዕድሜ ገደብ የለውም። ሕፃን፣ ትልቅ፣ አሮጌ፣ ሽማግሌ የሚባል ነገር የለም። ሁሉም በአንድ እይታ ነው የሚያየው ሕጉ። በዚህ ምክንያት ይሄ ሕፃን በሠራው አሰቃቂ ወንጀል የ60 ዓመት ጽኑ እስራት ተፈርዶበት ዘብጥያ ወርዷል።